መቆም በቆምክበት ቦታ ብቻ ያለውን እድል እንድትጠቀም ያደርጋል። መሄድ ግን የማታውቀውን እድል እንድትሞክር ይረዳሃል። ስትቆም መጀመሪያ ታረጃለህ፣ ቆይቶም ትበሰብሳለህ። ስትሄድ ግን መጀመሪያ ትደክማለህ፣ ቀጥሎ ግን ትጠነክራለህ። ባለቀ ትናንት አትታሰብ፣ በተበላ ዛሬ አትወሰን። ይልቅ ወደ ማይታወቀው ነገ ሂድ። ነገ ወደ አንተ ሳይመጣብህ አንተ ወደ ነገ ሂድ። አንድ ቦታ ላይ የግድ እንድንቆም ቢፈለግ ኑሮ እግር ሳይሆን እንደ ዛፍ ስር ይሰጠን ነበር። የመሄዳችን ዋናው ምክንያቱ የምንቆይበት ምክንያት አለመኖሩ ነው። እናም እንደ ሰው ያነብደኛል ሀሳብ